ጤና ይስጥልኝ ክቡር ተከታታዮቼ፣ ዛሬ በቪዲዮ ብቅ ብያለሁኝ። እንዳለማን ነው የሚለውንም በዚሁ ታዩታላችሁ ብዬ አስባለሁኝ። ክቡር ድንጋይን ይዤላችሁ መጥቻለሁ። ክፍል 19 የተከበረው ሰው በአስማት ከሰውነት ወደ ውሻነት ተቀይሮ ይህን ያህል ሲንከራተት ቆይቶ አሁን የመጀመሪያውን አበባዮሽ ከቤተሰቡና ከልጆቹ ተነጥሎ ሊያከብር ነው። ሰዎች ሲያወሩ አበባዮሽ መሆኑን አወቀ እና ጀመርኩ። አበባዮሽ ለምለም፣ አበባዮሽ ለምለም፣ ባልንጀሮቼ ለምለም፣ ግቡ በተራ ለምለም፣ እንጨት ሰብሬ ለምለም፣ ቤት እስክሰራ ለምለም፣ እንኳን ቤትና ለምለም የለኝም አጥር ለምለም፣ እደጅ አድራለሁ ለምለም፣ ኮከብ ስቆጥር ለምለም። ሕፃናቱ በሰለለ ድምፃቸው ከበሮ እየደለቁ ሲዞሩ አየሁ። ልብ ብዬውም የማላውቀው ሐሳብ ውልብ አለብኝ። የሚዘምሩት የተለመደ የአውደ ዓመት መዝሙር ስንኞች ገረሙኝ። ባልንጀሮቼ ግቡ በተራ እንጨት ሰብሬ ቤት እስክሰራ የሚሉ ስንኞች የኢትዮጵያውያንን ሕይወት ቁልጭ አድርገው የሚያሳዩ ናቸው። በየዓመቱ ማቀድ እንጂ በየዓመቱ በቀላድ መመለስ አልተቻለም። ሀገሪቱ በእንብርክክ ከምትጓዘው ኤልያዊ ጉዞ ቀን እንጂ ሀብት ቆጥራ አታውቅም። ቤት እስክሰራ የሚለው ዕቅዳዊ ሐረግ ይህንን ይናገራል። ለምን ቢባል ከመሪ እስከ ተመሪ አቃጅና ቀላጅ እንጂ የጊዜን ትርጉም ተረድቶ ለፍቶ ሰርቶ በልቶ የሚያድር ዜጋ ስላጠራት ነው። በልቶ አደር እንጂ ሰርቶ አደር ስለሌላት ነው። ንቧ እንጂ ሕዝቧ ታታሪ ባለመሆኑ ነው። ሀገረ ፈንጂ እንጂ ሀገረ ፈጅ ስለሌላት ነው። እንግዲህ በአስማት ኢትዮጵያን ወደ አሜሪካነት አለውጣት ነገር። የኔስ አስማት ከሰውነት ወደ ውሻነት ለወጠኝ እንጂ ሌላ ምን ጠቀመኝ? ሕፃናቱን እየተከተልኩ ጣፋጭ ዜማቸውን መስማቴን ቀጠልኩ። ኮከብ ቆጥሬ ለምለም፣ ስገባ ቤቴ ለምለም፣ ትቆጣኛለች ለምለም፣ የእንጀራ እናቴ ለምለም። ይህንን ስሰማ ቅስሜ እምሽክ አለ። ልጆቼም ይህንን መዝሙር እየዘመሩ ይሆናል። ይሄኔ ትቆጣኛለች የእንጀራ እናቴ ከሚለው ስንኝ ሲደርሱ እናታቸው አግብታ ከሆነ ስንኙ ከእንጀራ እናት ወደ እንጀራ አባትነት ተለውጦ ያስለቅሳቸው ይሆናል። ቆሜ ያሰብኩት ውሻ ባልሆን ኖሮ እምባዬ ባይኔ ግጥም ይል ነበረ። ሐዋሳን ለቅቄ መውጣት አለብኝ። ቶሎ አዲስ አበባ መድረስ አለብኝ። አዲስ አበባን እንደደረስኩ ወደ ቤቴ ቀድሜ ሄዳለሁ። 4 ኪሎ የመግባቴን ነገር አሰነብተዋለሁ። መጀመሪያ ልጆቼን ማየት አለብኝ። የባለቤቴን ሁኔታ ቀድሜ ላውቅ ይገባል። ቆንጆ ናት፣ በዛ ላይ ገና ወጣት ናት። ማን ያስቀምጣታል? ሌላ ሰው ባይገፋፋትስ ፈቃደ ስጋዋ መጎትጎቱ ይቀራል። ሐዋሳን ለቅቄ ለመውጣት መንደርደር ጀመርኩ። የዓመት በዓል አጥንት ባገኝ እንኳን ለመቆርጥም ጊዜ ያለኝ አልመሰለኝም። ምዕራፍ 13 Who let the dog out? ውሾችን ማለቀቃቸው የሚለውን ሙዚቃ የከፈተ አውቶቡስ ተከትዬ ጉዞዬን ወደ ሻሸመኔ ጀመርኩ። የአውቶቡሱ ጎማዎች የሚራመዱ እንጂ የሚሽከረከሩ አይመስሉም። የከረከሰው አውቶቡስ እየተወጫመደ ማላዘኑን ቀጥሏል። እኔም ከኋላው ማባረሬን ቀጥያለሁ። ሙዚቃውን እንጂ እርሱን እንደማልፈልግ ሊያውቅ ይገባዋል። ውሾቹን ማን ነው የለቀቃቸው? Who let the dogs out?
Woo, woo, woo. Who let the dog out? Woof, 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 woof. When the party was nice, the party was jumping. Hey, yappy, giyo. ፓሪሲል ፓርቲያችን ትዝ አለኝ። በቅርቡ የስልጣን ርክክብ ከሰሜን ወደ ደቡብ ያሻገረው ፓርቲ ይህን ሙዚቃ የጋበዘኝ መሰለኝ። በልቤ እኔም መልሼ ጋብዣዋለሁ። አዲሱ ጠቅላይ ሚኒስትር የደቡብ ክልል ፕሬዝዳንት በነበሩበት ወቅት መናገሻ ከተማቸው የነበረችውን ከተማ ለቅቄ በመውጣት ላይ ነኝ። ሐዋሳን ቡጨቃውን ለመኮምኮም ስል ባልሰነብት ኖሮ ሐዋሳን እንዲህ ሙጥኝ ብዬ ባልሰነበትኩባትም ነበር። ሳምንት አለፈኝ። አረ ከዛም በላይ ስለ አዲሱ ጠቅላይ ሚኒስትር ያልሰማሁት ነገር የለም። ሊሾሙ ነው ተብሎ ጭምጭምታ ከሰማሁበት ወቅት አንስቼ ያመልኩበት ከነበረው ቤተክርስቲያን ጀምሬ የክልሉ አስተዳዳሪ ሳሉ ይኖሩበት ከነበረው ቤት ያልሄድኩበት ቦታ የለም። በየግሮሰሪው እየዞርኩ በታዛም እበርም እየተንበረከኩ እየተንከባለልኩ እየተንበለበልኩ ወሬ መቃረም አመል ሆኖብኝ ባልሰነብት ኖሮ እስከ አሁን ሻሸመኔ ገባ ነበር። ስንበታዬ ለክፉ አይሰጥም። ብዙ ወሬ ለቅም ያለው አዲሱ ጠቅላይ ሚኒስትር ከቡጨቃ አልዳኑም። ምን ያልተባለ አለ? ለወሬ አይመችም። የዘርዘር ያንዘረዝረው ስንት አለ በሞቴ። በአገር ግሮሰሪ ውስጥ የሰማሁት ትዝ አለኝ። በአንድ ግሮሰሪ ውስጥ የሰማሁት ትዝ አለኝ። ቡጨቃ ሽርደዳ ለምን የተሾመበትን ቀን 11 ሆነ? ሆን ተብሎ ነው ብለህ ነው? ታዲያስ ካልጠፋ ቀን ለምን በ11 ስልጣን ተሰጣቸው? አጋጣሚ ነው ብለህ ነው? አይ አጋጣሚ የምን አጋጣሚ ያመጣ? አስቸኳይ ስብሰባ ተደርጎ መስከረም 11 በተወካዮች ምክር ቤት ፊት ቆመው ቃለ መሐላ ፈጸሙ። ወደድክም ጠላህም ከዚህ በኋላ ይቺ ቀን ስትጠራ ትኖራለች። 11 ከዚህ በኋላ መስከረም 11 2005 ዓመተ ምህረት የምትል ሐረግ ስትመዘዝ ትኖራለች። ወቸ ጉድ! ይህም አለ ለካ። ሌላ ሸምገል ያሉ ሰው ደግሞ ሰውየው ጠቅላይ ሚኒስትርነትን ከመሾማቸው በፊት እንዲህ ሲሉ ሰምቻለሁ። ወላይታ ሳይሆኑ አይቀሩም። ሃጌ ሾንጋራ ዴያጌ ኤካውቴሬኔ ነበር ያሉት ብርጭቋቸውን ወደ ቴሌቪዥኑ እያነሱ። ሃጌ ሾንጋራ ዲኢያጌ ኢካውቴሬኔ ኃይለማርያም ደሳለኝ በቴሌቪዥኑ በመታየት ላይ ነበሩ። ሽማግሌው ለግሮሰሪው ተሰብሳቢ ትርጉሙን ተናገሩ። ከወላይትኛ ወደ አማርኛ ይህ ጣዕምና ለዛ ያለው ሰው በነገሰልን። ሽማግሌው ታሪክ አዋቂ መሆን አለባቸው። እንደገመትኩት የወላይታን ታሪክ ይዘረዝሩ ገቡ። ወላጌታ ማለት ተቀላቀል ማለት ነው። ከፈለገ ማንም ሰው ወላይታ መሆን ይችላል ሲሉ ቀጠሉ። ቻይናዊው ቢሆኑ ሲሉ አከሉ። ይህች እንኳን ለቀልዴ ተጨመረች ሳትሆን አትቀርም። ግሮሰሪዋን ሳቅ አነቃነቃት። ሽማግሌው ስክር ብለዋል። ሆኖም አፋቸው አያድጣቸውም ነበር። ወላጌታ በልዩ ልዩ ጎሳዎች ስብጥር የተመሰረተ ነው። ሁለቱም አበይት ነገዶች ማላ እና ዶጋላ ናቸው። በማላማ በዶጋላ ስር ያሉ አያሌ ጎሳዎች ይገኛሉ። በማላ ስር ትግሬ ማላ፣ በዶጋላ ስር ደግሞ አማራ ዶጋላ ይገኛሉ። ካላወቃችሁ ታሪክ አንብቡ። ዝም ብሎ መቀምቀም ዋጋ የለውም። ስለዚህ በወላይታ ብሔረሰብ ውስጥ ትግሬም አማራም ይገኛል ማለት ነው። የዛሬውን ትረካዬን በዚህ አበቃለሁኝ። ከተመቻችሁ አስተያየት ስጡኝ። አመሰግናለሁ። መቼም ትረካዬ እንዳስደሰታችሁ እርግጠኛ ነኝ።